አንቺ ኮተታሟ በስደት ያለሽው ለራስሽ ሳትሆኚ ለሰው የቀለጥሽው እድሜሽን አቃጥለሽ ለሰው የቀጠልሽው አንቺ ሳትማሪ ሌላን ያስተማርሽው እርዳታ ሲጠሩሽ ፈጥነሽ የደረስሽው አንቺ ኮተታሟ በስደት ያለሽው ስሚኝ አንድ ጊዜ አዳምጪኝ ልምከርሽ መቼም አይወድልሽ ጥሩ የሚመክርሽ ብትሰሚኝ ስሚኝ ባትሰሚኝ ጉዳይሽ እኔ ግን ልምከርሽ አዳምጪኝ ከልብሽ ቤተሰብ ጎረቤት ዘመድ አዝማድ ተሰናብተሽ ስትሄጂ ሰው ሀገር ያልፍልኛል ብለሽ ከትናንት የተሻለ ሕይወት ኖር ብለሽ ስንቅሽን ሰንቀሽ እቅድን አቅደሽ አልነበር የሄድሽው ታዲያ የታለ እቅድሽ ተሳክቶ ህልምሽን የኖርሽው ታዲያ የታለ እቅድሽ ተሳክቶ ህልምሽን የኖርሽው በባዶ ተያለሽ ሁሉም ለበጎ ነው በባዶ ተያለሽ ሁሉም ለበጎ ነው ለሌላ እየኖርሽ ራስሽን ጎድተሽ አለሁ ማለት ከንቱ ነገን ስትወድቂ ዞር ብለው ላያዩ ያጎረሻቸው መልሰው ሊነክሱ እስኪ ሆንላቸው አቤት ቁልምጫቸው እስኪ ሆንላቸው አቤት ቁልምጫቸው ነቃበይ እህቴ ነቃበይ እህቴ በላተኛ በስቷል ምድራችን ባስመሳይ ተሞልታለችና ሰርቶ የሚበላ ከቶ ጠፍቷልና በቲክቶክ በሶሻል ላይ ሆኗል የወንዶች አዝመራ ነቃበይ እህቴ ስደት ላይ ያለሽው ሳይቀድሙሽ ቅደሚ በላተኛ በስቷል ሳይቀድሙሽ ቅደሚ በላተኛ በስቷል በባህር በየብሱ በሰማይ ተጉዘሽ ስድብ ግልምጫውን ሁሉንም ታግሰሽ ለውጥ ካላመጣሽ ከትናንቱ ዛሬ ትምህርት ካልወሰድሽ ምን ዋጋ አለው ላንቺ ቢመክሩሽ ግንማ እህቴ ታመሽ ስትተኚ ትናንት ያስተማርሻቸው ትናንት የረዳሻቸው ዞር ብለው አያዩሽ ፊታቸው ጀርባ ነው ይከሳይሆንብሽ ራስሽን አዊ ለራስሽም ኑሪ ይከሳይሆንብሽ ራስሽን አዊ ለራስሽም ኑሪ ሰላም ብያለሁ ውድ የተከበራችሁ ውድ የቻናሌ ቤተሰቦች በአገርም በውጭም ያላችሁ እህት ወንድሞቼ እንዴት ናችሁ ደህና ናችሁ ወይ እኔ እግዚአብሔር ይመስገን በጣም ደህና ነኝ ሁላችሁም በያላችሁበት ያለን ጥግ ሁሉ ሰላማችሁ በዝት ትርፍርፍ ይበልልኝ እያልኩ ዛሬ ለየት ባለ ቪዲዮ ማይቻለው ማለት ነው ሁላችሁም ሰላማችሁ ይብዛ ሙስሊም ወገኖችም ሰላም ብያለሁ በቅድሚያ እንግዲህ ያው እንደተለመደው ለቻናሌ አዲስ የሆናችሁ ቤተሰብ ካላችሁ ሰብስክራይብ አድርጉ እንዲሁም ደግሞ ቪዲዮውን በላይክ ጀምሩ ማለት ነው እንግዲህ ስደት ላይ ብዙዎቻችን ከኢትዮጵያ ወደ ስደት ወደ ውጭ ዓለም የምንሄድ ዛሬም ድረስ አብዛኞቻችን እንሄዳለን ግን ከሄድነው 10 ወይ 5 ወይ 3 ወይ 4 እንኳን የምንሆነው ራሳችንን አንችልም ብዙዎቻችን በሰዎች በወንዶች በተለያዩ ነገሮች እንበላለን የተበሉት እንግዲህ ተበልተናል ተጎድተናል ተሰቃይተናል እንደዚህ ሆነናል ችግር ደርሶብናል ብለው ሲናገሩ እኛ ላይ ካልደረሰብን መስሎም አይታየን ቤታችን እስኪገባ ቤታችን እስከሚያንኳኳ ድረስ እንጠብቃለን እንደኔ ግን ከነሱ ብንማር ታሞ ተመማቀቅ አስቀድሞ መጠንቀቅ ይባላል እውነት ነው እና እምንላችሁ ፈልጌ ነው የምር ማለት ነው ትናንትና ከአብሯቸው የነበረው ዛሬ እናንተ ቸግሯችሁ የሆነ ነገር በተጠይቁት ዞር ብሎ ራሱ አያችሁ ትናንትና እንደዚህ አድርጎልኛል ትናንትና እንዲሆናልኛለች ትናንትና ይሄን ሁሉ አድርጋልኛለች ሲቸግረኝ ደርሳልኛለች ሲያመኝ አስታማኛለች ሲከፋኝ አጽናንታኛለች የለም የበለጠ ልባችሁን የሚሰብሩት ይሄን ያክል አመት ሰርተሽ የት አድርገሽው ነው ይሄን ያክል አመት ሰርተሽ ምን ውስጥ አድርገሽው ነው ቀልደኛ ነሽ እያሉ ልባችሁን የበለጠ ነው የሚሰባብሩት ስለዚህ ያ ሳይሆን በፊት የእውነቴን ነው የምላችሁ ስደት ላይ ያላችሁ እህቶች ወንድሞችም ሆኑ አሁን ሰዓት ላይ በጣም አስመሳዮች ሞልተዋል በጣም ከሚገባው በላይ
እንዴ አንዳንዴ እንዴ ለካ እንደዚህ ነው ተቸግሮት ነው ብላችሁ እኛ ደግሞ ስደት ላይ ያለን ልባችን ስስ ነው። ለሰዎች በጣም ነው የምናዝነው። ምክንያቱም ይሄ የሆነበት ምክንያት ምንድነው? እዛ ሰዎች የሚያደርጉን ሰዎች እኛ ላይ የሚያደርጉት ጭቆናቸው ምኑን ስናይ እነሱም ልክ እንደኛ የደረሰባቸው ስለሚመስለን በጣም ነው ለሰው የምንጨነቀው፣ ለሰው የምናስበው። ግን መጀመሪያ ራሳችንን እንቻል፣ ለራሳችን እንኖር። ማሰብ ያለብን እኛ ሰው ሀገር ከመሄዳችን ውጭ ሀገር ከመሄዳችን በፊት ቤተሰቦቻችንም ቢሆን እየኖሩ ነው፣ አላኖርናቸው። ጭራሽም እንደኔ አሁን የገባኝ ቆይቶም ቢሆን ዘግይቶም ቢሆን የገባኝ ነገር ምንድነው? አንድ ሰው በረዳ ነው ቁጥር ያ ሰው የስራ ፍላጎትን እየገደል ነው የሚሄደው። ምክንያቱም የሚፈልገው ነገር ከተሟላለት የሚፈልገው ነገር ካገኘ ለምን ብሎ ስራ በመፈለግ ይጨነቃል? ለምን ብሎ ትምህርት ላይ ያተኩራል? እያሰነፍ ነው፣ እየገደል ነው የምንሄደው እና ራሳችንንም ጎርተን ሰዎችንም እየጎዳን ነው ብዬ ነው በአሁኑ ሰዓት እየገባኝ። ቢረፍድም ምንም ቢል ግን ምንድነው የሚል አባባል አለ፣ መቅረት ያሳጣል፣ ማርፈድ ያስቀጣል። በማርፈዳችን ብንቀጣም ግን ምንም የምናጣው ነገር የለም። ወንድሞቼ ስደት ላይ ያላችሁ፣ ስደት ላይ እየተቃጠላችሁ ለሰው የምትረዱ አሁን ድረስ ለራሳችሁ ምንም ነገር 5 ሳንቲም ሳይኖራችሁ ሰዎችን የምትረዱ ሰዎች ብዙ በጣም ብዙ አውቃለሁ። ግን እኔ የምመክራችሁ ደጋግሜ የምነግራችሁ ነገር ቢኖር ራሳችሁን ቻሉ። መጀመሪያ ብትታመሙ ገንዘብ ካላችሁ ትታከማላችሁ። ብታጡ ገንዘብ ባይኖራችሁ ትናንትና ትናንትና ረድቻለሁ፣ እህቴን እኮ አስተምሬያለሁ፣ ወንድሜን አስተምሬያለሁ፣ የራሱን ላይፍ ነው የሚኖረው። ዞር ብሎ አያችሁ። ጭራሽም ቅድም እንዳልኳችሁ የባሰ ይህን ያክል አመት ሰርታ የት አድርጋ ነው? ለማንም ወንድ ሰጥታ ነው? ለማንም ዱርዬ ስትቀልብ ኖራ ነው እያሉ ልባችሁን ነው የሚሰብረው። ስለዚህ አንዳንዴ ሰው ሲነግረን እንስማ፣ ቆንጠጥ እንበል። በቃ ትናንትና ኖረዋል፣ ዛሬም ይኖራሉ። እና እንዳልኳችሁ ራሳችንን እየጎዳን ሰዎችን ነው የምንጎዳው። የስራ ፍላጎት እንዳይኖራቸው ጥረው ተጣጥረው እንዳይኖሩ ነው የምናደርጋቸው። ጭራሽ በአሁኑ ሰዓት ደግሞ የደላላ ነኝ እያሉ ምን እያሉ በጣም ብር የኔ ብጤም ድሆች የኔ ብጤም ምስኪኖች እየተበዘበዙ ነው። እነሱ ለመለወጥ ዛሬ ሄጄ ነገ የተሻለ ህይወት እኖራለሁ፣ ዛሬ ቤት ኪራይ ላይ ያለን ሰዎች ስደት ላይ ሄደን እንዴትም አድርገን ቤት ሰርተን ከቤት ኪራይ እንወጣለን ብለው ከጎረቤት የሚሆን ከየት የሚሆን ብቻ ካለው ሰው ላይ ተበድረው ደላላ ቦታ ይሄዳሉ። ከዛ በዛው ይበላሉ፣ ራሳቸውን ያጠፋሉ። እንባቸው እንደ ቆሎ ነው የሚረግፈው። እንግዲህ በየቲክቶክ በየምኑ ካያችሁና በጣም በአሁኑ ሰዓት አስመሳዮች ምድራችን ተሞልታለች። አይገልጸውም። አንዳንዴ እንዴ ይህን ያክል በውሸት እንደዚህ በቃ መሀላ ቀልድ ሆኗል። ማርያምን ቀልድ ሆናለች፣ ወላሂ ቀልድ ሆናል። የምር እንደዛ። እኛ ደግሞ ስደት የቀመስን ሰዎች አንድ ሰው ማርያምን ካለን እናምናለን፣ አንድ ሰው ወላሂ ካለን እናምናለን። እና በፍጹም መሸወድ የለብንም። ነቃ እንበል፣ ለራሳችን እንቁም። ለራሳችን ማንም የለን ከፈጣሪ በታች። ራሳችንን ካልጠበቅን ከፈጣሪ በታች ለኛ የሚደርስልን እማኑ ያጎረሰ እጅ ይነከሳል። ሰው ሸምበቆ ነው፣ ይሰበራል። ተሰብሮ አይቀርም ደግሞ መልሶ ይወጋ ነው። እኛ ትናንትና እንዲማሩ እንዲለብሱ በዓል ሲመጣ እንዴት ነው ልክ በዓል ሲመጣ ለቤተሰብ ልብስ ዘይቱ ምን ሁሉ ነገር እናደርጋለን። እኔም ስላለፍኩበት ባደረግነው ነገር እንቆጭ እንጽጽ ሳይሆን ግን ለራሳችንም የሆነ ነገር እናስቀምጥ። በቃ ማድረግ ያለብንን እናደርጋለን፣ ማድረግ የሌለብንን ደግሞ አናደርግም። ስለዚህ አናድርግ፣ ተጠንቀቁ። ስደት ላይ ያላችሁ እህቶቼ፣ በተለይ እህቶችን በጣም እየተሸወድን ያለነው። ለምን በቀላል ነገር እንሸወዳለን? የሰዎቹን ስድብ፣ የሰዎቹን ግልምጫ ዛሬ የሆነ ወይ ጨዋን ምግብ የምንሰራ ጨዋነስ ካለብን ወይ ደግሞ ምግቡ ትንሽ አልጣፍጥ ካለን ምን ያክል ነው የምንጨንቀው? አሁን ካሁን ምን አለችኝ እንደገና ደግሞ ልብስ ስንተኩስ ወይ ካውያው ትንሽ ያዝ ካደረገብን ብቻ ስንቱ ጭንቀት እንዳለ እናንተና ፈጣሪ እኛና ፈጣሪ ነን የምናውቀው። እና ያን ሁሉ ታግሰን እየሰራን ለራሳችን መሆን ለምን ያቅተናል? እንደ ሻማ እየቀለጥን ለሰው እያበራን ራሳችንን መግደል የለብንም። ቅድሚያ ለራስ ነው በአሁኑ ሰዓት። ስለዚህ እንደነገርኳችሁ ተጠንቀቁ። አስመሳይ በጣም በዝቷል። ለራሳችሁ ኑሩ። በትንሽም በትልቅም ነገር የምትሸወዱ አትሁኑ። ውድ ቤተሰቦች እንግዲህ ሄላችሁ የተነሳሁት በጣም ብዙ ነገር ስላየው በጣም ብዙ ነገር ስለተመለከትኩ ነው። በተለይ ኢትዮጵያ ውስጥ ያሉ ትልልቅ ዩቲዩበሮች ራሱ
ስደህን የመዳም ቅመሞች ቅብርት ይላሉ። እዚህ መታችሁ ግን እስኪ ቻናሌን አስተዋውቁልኝ፣ እስኪ እንዲህ አድርጉልኝ፣ እንዲህ ልሰራ ብታማክሯቸው ዞር ብለው እንኳን አያዩዋችሁ። ስለዚህ ራሳችንን በራሳችንን እናቁም፣ በራሳችን እንተማመን። በሰው መተማመን እንጃ በጣም ብዙ ተስፋ ያደረኳቸው ነገሮች ነበሩና ያን ሳስብ በቃ ለካኛ እዛ ሆነን ለሰው ያለን ፍቅር ሰው ምን ያክል ቆሻሻ ልትደፉ ስትሄዱ ኢትዮጵያን ስታገኙ ምን ያክል ነው የምትደሰቱት? ምን ያክል እኔ ብዙ ቀን ስላየሁ ስላጋጠመኝ ለእናንተ አልነግራችሁም። እዛ ያላችሁ ታውቁታላችሁ። ስለዚህ የእናንተን